ሰላም አለይኩም ወራህመቱላሂ ወበረካቱ። ድረዚት ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ። ዛሬ ግቢ እያጠዳን አብረን እናጥዳ። እዚህ ጋ የሳር ግቢ አለ። እሱን ከላይ ቆሻሻው ምናምን አነሳስቻለሁ። እንደዚህ ነጫጮቹን ወፎችን ቡላሊ ምናምን ማለት ነው። ይኸው እንደዚህ የምታዩት ነገር አለ አይደል? እሱ አንስቻለሁኝ። ከዛን አቧራ ምናምን ነፍሶ ነበርና ከላይ ምን አደረግኩበት እንትን አደረግኩበት ማለት ነው። ውሃ እያርከፈከፍኩበት ነው ማለት ነው። ምክንያቱም አቧራው ምናምን እንትን ብሎታል። ይሄ ምንድነው የሆነ ከረኑን ቀይሮታል፣ ግሪን መልኩን ወደ አፈር ቀይሮታል ማለት ነው። እና ግዴታ እሱ ነገር መጥዳት ስላለበት ፏፏ እያረኩ ነው። እና ዛሬ ጥዳታችንን መስላል። እንደዚህ እያደረግን እያጠዳን ነው። አብረን እናዳ እንዴት አድርጌ ምክንያቱም ግቢ ያላችሁ ልጆች እንደዚህ ማለት እንደዚህ ሳር ያላችሁ ልጆች ውሃ ይፈልጋል ስላችሁ ልታጠጡት ወይንም ምን ልትሉት አይደለም። ይሄ ተፈጥሮ የፈጣሪ ሳር አይደለም፣ አርቲፊሻል ሳር ነው። ይሄው እንደዚህ ውሃውን እንደዚህ አድርጋችሁ እንደዚህ ይዛችሁ እንደዚህ አርከፍክፉበት ማለት ነው። ምክንያቱም ለምን አፈር የመሰለው ወደ ውስጥ ይገባል፣ አፈር ወደ ውስጥ ይገባል፣ ግሪኑ ወደ ላይ ይቀራል ማለት ነው። እንደዚህ አድርጋችሁ አጥዱት። ይሄንን ያው ውሃ እንደሚያጠጣ ሰው አድርጋችሁ እንደዚህ አጥዱት ከላይ እንወይስ ከዛን መልኩ ያምራል ማለት ነው። እንደዚህ አድርጋችሁ ከላይ አፈር የመሰለው ፏ ይላል። ከዛ እዩት፣ እንደምታዩት መልኩ በጣም ነው የሚያምረው። እዚህ ጋር ግርግዳ ላጥብ ነው። ግርግዳው የኛ ጨርሶ መስታወት ነው እንደምታዩት። ኦልሬዲ ሳሙና እንዲያረግበታለሁ። እንወይስ አፈርም የለውም ታጥቧል። ለበሰንት እያጠብኩት ነው። እዛው እዚህ ጋር ግቢው ነው። ሳሙና አድርጌበታለሁ። ኦልሬዲ ሆሞት ነው። እዚህ ጋር ይቀረኛል። ላይት አለ እዚህ ጋር ላይቱ ቆጥቷል። ይሄ ፏለች ላይቷ። ግቢ ማጠብ ደስ ይለኛል። በእርግጥ ግን ያው እወርቃለሁ እያልኩ ትንሽ እፈራለሁ እንጂ ማለት ነው። ይህን ይመስላል። እንደዚህ በሰሙና ይህንን ደግሞ ውሃው እንዲገባ ብዬ ነው የከፈትኩት። ተሳስቼ እኔ እንዳልገባበት እንጂ ከውሃው ውስጥ የሚወጣው አውሬ ብዙ ያስተራረባል። አረቢቱ ብታይ እሪ ብላ ነበር የምትጮኸው። እንግዲህ ብቻ አላየችም። ምንም አይደለም ትላላችሁ። እንግዲህ ስደት የምትሉ ልጆች ማለት ነው። እኛ እንደዚህ ጠዋት ተነስተን እያጠዳን ነው የምንኖረው። እናንተ አድባችሁ እዛ ኢትዮጵያ ላይ ስራ ሰራም ብላችሁ ኑና ቅመሱት። እኛ እንኳን በሰዓቱ የምር እኔ ስደት ሲባል አይዶኖ እንደዚህ ከሰርቶ አይመስለኝም ብር የሚገኘው ቁጭ ብሎ የሚያገኙ ምናምን ነበር የሚመስለኝ። እና በሰዓቱ ብቻ አልሐምዱሊላህ ትምህርት መውሰድ ራሱ ቀልድ አይደለም ነው እኔ ብለው መታችሁ። ግን እናንተም ትምህርት ትወስዱ ደስ ይለኛል። ምክንያቱም እኛ ትምህርት ስለወሰድ አሁን እኛ ማንኛውም ስራ አረብ ሀገር ላይ ያሳለፉ ልጆች ማንኛውንም ስራ ለመስራት አይበግረንም ማለት ነው። አንተ አውሬ ደግሞ መልሰህ ጉድጓድ ግባ ና ግባ ዶን ወሬ ግባ ይታባ የሬት አባት ነው የምትሄደው ገባ እና ማለቴ መታችሁ አይታችሁት ከዛን ኢትዮጵያ ስትሄዱ ደግሞ በትንሽ ነገር መስራት እንደምትችሉ በቃ ትምህርት ይሆናችኋል። ስደት ምን እንደሆነ ስላየነው ማለት ነው። እኔ በራሴ ኤክስፒሪየንስ ነው የምነግራችሁና
በፊት ኢትዮጵያ ላይ ያለሁ እኔ በእርግጥ ማንኛውንም ስራ አልንቅም። ማንኛውም ስራ እኔ ኢትዮጵያ ላይ ያለሁ ራሱ የብር ችግር አንድ ቀን ነክቶኝ አያውቅም። የብር ችግር ማለት ነው። እንደዚህ ብር ቸግሮኛል ማማንጬ ባባንጣ የለም አንድ ቀን እያለቅም ማለት ነው። ማለት በቃ በራሴ ነገሮች ሁላ ማገኘት ነበር የምፈልገው። እንዴት አድርጌ ብር እንደማገኝ፣ እንዴት አድርጌ ያገኘሁትን ብር ደግሞ ተግባር ላይ እንደማውለው ነበር ማለት ነው የምፈልገው። እና በሰዓቱ ብቻ አልሐምዱሊላህ አንድ ቀን ብር አጥቼ ኢቭን እንኳን ማለት ነው የሌሎቹ አባት እናት ማለት ነው በሬ ላም ድረስ ሽጠው ነው ልጆቻቸውን ስደት የሚልኩት አይደለ? እኔ እንደዛ አላደረኩም። ምክንያቱም እኔ በልጅነት ጀምሮ ስራ ወድ ስለነበረ እንደዚህ የብር ችግር እንዳልኳችሁ የለብኝም ነበር በሰዓቱ ማለት ነው። እና ብቻ እንደዚህ ማንኛውንም ስራ ለመስራት ደግሞ ይሄ ስራ ነው እንዴ ይሄ እንደዚህ ነው እንዴ ለምትሉ ልጆች ነው ይሄ ግን ብዙ ሁላችሁም አይደላችሁ። እና እኔ ካሳለፍኩት ኤክስፒሪየንስ አንፃር እኔ ማንኛውንም ስራ ለመስራት ማንኛውም ስራ አይበግረኝም ማለት ነው። ማንኛውም ስራ እና ሁላችሁንም ስራ አትናቁ። በሀገራችሁ ላይ ቢሆን ስራ መስራት ምንም ያን ያህል ክብርን የሚቀንስ ነገር አይደለም። እዚህ ጋር እየደከመኝ ስለሆነ ነው ውሃ እየገፋሁ ስለሆነ ለዛ ነው በመሀል ድምጤ እንደዚህ የሚሆንባቸው ማለት ነው። በእርግጥ እየገፋሁት እኮ አይደለም፣ ያው በብሩሽ እያሸሁት ነው ቆሻሻውን ትለቅ ብዬ ማለት ነው። እና ይሄን ይመስላል ልጆችዬ። እና ስራ አትናቁ፣ ስራ ስሩ እባካችሁ፣ እባካችሁ። ስደትን መታችሁ ነው ይኸው አሁን እኔ ታሁን ወደቅኩኝ ታሁን አለሁ እያልኩ ነው ማለት ነው። ወላሂ እንደዚህ እያጠብኩ ያለው ግቢ ማለት ነው። ገና ይሄ ብቻ አይደለም ግቢ፣ ገና በኋላም 3 ግቢ አለኝ። ይሄን የሚያህል ማለት ነው። ገና 3 ግቢ እንግዲህ አላ ያሳያችሁ። እንዴት አድርጌ እንደዚህ በእንደዚህ መልኩ ታሁን ሞትኩ ታሁን ተረፍኩ እያልኩኝ፣ በዛው ላይ ደግሞ ሴትዮዋ አፏ አያርፍም ትጣራለች። ከዛን ስራውን አቁሜ እሄዳለሁ። ስንት ጣጣ አለ፣ ስንት መቼም ታውቁታላችሁ ስደት ያላችሁ ኢትዮጵያ። አሁን ኢትዮጵያ ላሉ ልጆች እነዚህ ገና ለጥቂቶቹ ለ15 ዓመት ለ16 ዓመት ስደት እያሉ ለሚመኙት ማለት ነው ለእነሱ ትምህርት ይሆናቸዋል። አድርሱልኝ ነው የሚለው ማለት ነው። አድርሱልኝ። እኛ እንዴት ውሃ ገፍተን እንደምንኖር እንዴት ስራ ሰርተን እንደምንኖር በትንሹም ቢሆን ይሄ ቪዲዮ ትምህርት ይሆናቸዋል ትላላችሁ። እኛ የወንዝ ውሃ እንደዚህ ሲሄድ ነው እንጂ የምናውቀው እንደዚህ ውሃ እየገፋን አጥርተንም ሆነ እንትን ብለንም ቢሆን አናውቅም። እያንዳንዳችን ቢሆን ማለት ነው እንተዋወቃለን። እያንዳንድሽ ይሆን ሰው። ስለዚህ ውሃ መሸከም ማለት ደግሞ ውሃ መቅፋት ማለት ከባድ ነው። ግቢ ቆሾ ሲያው ደስ አይላቸውም እንዴት ብላቸው እንዴት እንደሚከሰክሱት ለሽ ማሰዊ መዲብ ለሽ ትዱ ወሳህለ ይችላል። እኛው ቆሻሻውን እንደምናመጣው ማለት ነው። እኛ ሁን ብለን እንደምናመጣው ነገር ነው የሚሰራቸውና ውዶችዬ በአንድ እጅ ካሜራ በአንድ እጅ ስራ ነውና የሆነብኝ ያለው ኤኒዌይስ ገና ማሳያችሁ ነገር ቢኖር ማለት ነው። እኔ የማጥበው ግቢ ገና ይሄን ሁላ እንደዚህ እየፈቀፈኩ እንደዚህ እያረኩ አጥባለሁ። ይኸው ገና እንደዚህ ማለት ነው። ይኸውት እንግዲህ ግቢውን ይኸውት አላህ ያሳያችሁ። ይሄ በሙሉ እዛ ድረስ ይኸው። ከዛን ወደዛ ደግሞ የሆነ ጨለማ ይታያችሁ። ያ በሙሉ ከዛን ደግሞ እንደዚህ ማለፍ ያለ በዛ እንዲገጣለ በዛ 4 ግቢ እንደዚህ ያለ ማለት ነው ያለው ገና። እና እህቶቼ ስደት ላይ ያላችሁ ራሳችሁን ጠብቁ። የነሱ ግቢ የነሱ ቤት ታጥቦም አይጣራም። ስለዚህ ራሳችሁን ጠብቁ ወዶችዬ። እኔ እንኳን ያው ብዙም አልሰማትም። በእርግጥ ግን ግቢ ቆሾ ሳየው ለራሴ ደስታ አይሰጠኝም። ሀቁን ለመናገር ከሆነ ራሴ ለራሱ እየኖርኩበት በቃ ስወጣ ስገባ የሆነ ስሜቱ ደስ አይለኝም ስላችሁ። የሆነ ቆሻሻ ነገር ስታዩ እንዴት ነው ደስ ይላችኋል? ደስ ይላችሁ እና አላፍትና ስላለብን ነው እሱ አላፍትናችንን መወጣት ግድ ነው። ግን ሲበዛ እንደኔ ሲበዛ
ማር ይመራል አይደለም የሚባለው እንደዛ ነገር እሱ ነገር ትንሽ ይደብራል እንጂ ኤኒዌይስ ምንም አይደለ። አሁን በሁለት እጄ ካሜራውን ዘግቼ ገባበታለሁ። እንዴት አድርጌ እንደሚገፋው አሳያችኋለሁ። እና ገና አዲስ ለሚመጡ ልጆች እዩልን የእኛን ስቃይ ልላችሁ ፈልጌ ነው በዚህ አጋጣሚ። እና ኑና እዩት፣ እኛ ትሉት አላለም እዩት። ማየት ጥሩ ነው፣ ማየት ጥሩ ነው። ብር ላኩ ብቻ ሳይሆን ማየት ጥሩ ነው። ዩ ኖ ዛት። ይሄን ላልኩበት ግን ይቅርታ ጨካኝ ሁኜ አይደለም እና ለዛ ነው እሺ፣ ጨካኝ ሁኜ አይደለም። ይሄን ባልኩበት በጣም ይቅርታ ከልቤ ደጋግሜ ማለት ነውና በተረፈ ደህና ሁኑልኝ። እዚህ ላይ ልዝጋና ስራዬን ልስራ። ይሄን ይመስላል። አላችኋለሁ ወዶች።